ጤና ይስጥልን ክቡራን ተመልካቾቻችን ከክፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ሰለሞን ኪዳዬ ነኝ። በተያዘው የበጋ ወራት በቦንጋ ከተማ ንጹህ የመጠጥ ውሃ ችግር እንዳይባባስ ከወዲሁ አስፈላጊ ጥንቃቄና ዝግጅት እንዲደረግ ተጠየቀ። ይህ የተባለው የቦንጋ ከተማ አስተዳደር ምክር ቤት ቋሚ ኮሚቴ ባካሄደው የ2017 አንደኛ ሩብ ዓመት አፈጻጸም ሪፖርት ግምገማ ላይ ነው። ናስር ተማም ላዘጋጀው ዘገባ ምረት ማሙ። በምክር ቤቱ የኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ መላኩ አበበ እንደገለጹት የቦንጋ ከተማ የውሃ ችግር አቅምን በፈቀደ መጠን እንዲቀርፍ ትኩረት ሰጥቶ እየሰራ መሆኑን ጠቁመው በዚህ ረገድ የጽህፈት ቤቱን ኃላፊ ጠርቶ እንዳነጋገሩም ገልጸዋል። ሰው የሚቸገረው ውሃ ለማስገባት የውሃ እቃ ከጥራት ደረጃም ከዋጋም ደረጃ ሱቆች ላይ ነው ያለው። ሰው አሁን ቆጣሪ ሲገዛ ደረጃውን ያልጠበቀ ቆጣሪ ይገዛና መጥቶ ይፈነዳል። በፍሬጀር ወይ በግፊት በውሃ ግፊት ማለት ነው። ይሄን ለምን እንደማታረጉ ከኢጣሊ ከምናምን የሚባል ልዩ ቆጣሪዎች አሉ። እነዚህ ለምን አመጣችሁ መለዋወጫ ህብረተሰቡ ለምን ተጠቃሚ አይሆንም? እናንተስ ለምንድን ነው የምትሉት ስንጠይቅ አይ እኛ እቅድ ይዘናል እና ገንዘብ ማስመድበናል የሚል ጥሩ ተነሳሽነት እና ጥሩ ስመት መኖሩን ገንዘብ ማስመደባችሁን ይሄን እንደ ጥሩ ጎን ነው ያየነው። የቋሚ ኮሚቴ ሰብሳቢ አክለውም እስካሁን ባለው ሂደትም ተቋሙ የሰራው እንቅስቃሴ ጥሩ በሚባል ደረጃ እንደሚገኝም አብራርተዋል። ኢኮኖሚ ጉዳዮች ቋሚ ኮሚቴ የሚገመግማቸው ሴክተሮች 7 ሴክተሮች አሉ። ከሰባቱ 6ቱን ገምግመናል። ከ6ቱ አንዱ ውሃ ነው። ሁለት ቀን ሙሉ ነው የቆየ ነው። ውሃ ነው። ውሃን ስንገመግም ጥሩ ነገር ነው ብለን የወሰድነው ነገር አለ። ውሃ ባለው አቅም ባለሙያው ውሃን ለማዳረስ እና ችግሮችን ለመፍታት ቀንና ሌሊት እየሰሩ መሆናቸውን ከሪፖርቱም ተገንዝበናል። ከማብራሪያውም ኃላፊውን ጠርተን ከማብራሪያውም ወስደናል። ቀንና ሌሊት እየሰሩ ማለትም 90 ቀን ሙሉ እቅዳቸው ላለ ክትትልና ድጋፍ በትክክል ነው። የተበላሸውን መጠገን እና ሲፈስ ደርሶ መዝጋት ይሄ ሁሉ ጥሩ ጠንካራ ጎን ነው ብለን ወስደናል። ቋሚ ኮሚቴው በብዙ አቅጣጫ የስራ እንቅስቃሴውን ፈትሸዋል ያሉት አቶ መላኩ አሁን ባለው ሁኔታ ችግር ያለበትንም ዘርዝረዋል። መሰረተ ልማት ሲሰራ ቀድሞ የውሃ መስመር ደንበኛው ሳይጎዳ የውሃ መስመር መስተካከል ያለበት። የውሃ መስመር ሳይስተካከል መሰረተ ልማቶች ሲገነቡ ከተማው ውሃ በማጣት ብዙ ወጪ ላይ ሆቴሎች እና ባለ ሀብቶችም ይሁኑ ግለሰቦች አቅም የሌለው ሰው ዛሬ 20 ብር ጀሪካን መግዛት አይችልም። በ20 ብር ነው ውሃ ያለው ከተማ ላይ። ስለዚህ አቅም የሌለው ሰውም ንጹህ ውሃ ማግኘት ይቸገራል። ይሄን ለምን እንደው የምታደርጉት የሚል አንድ ከፍተኛ ችግር ነው ብለን የገመገምነው ነው። ይሄ ቢያንስ 2 ወር 3 ወር የሚቆይበት ጊዜ አለ። አንዱ እሱ ነው። ሁለተኛ ቅንጅታዊ ስራ ከሌሎች ሴክተሮች ጋር ከመዘጋጃ ከቴሌና ከማብራት ኃይል ጋር መቀናጀት ይፈልጋል። ምክንያቱም እነሱን ልማት ሊያመጡ ሲሉ ተቀናኝተው ቀድሞ መስራት እንደሚያስፈልግ ይሄን እንደ ችግር አይተናል። ሌላው ገቢ ነው። በገቢ በጣም ዝቅተኛ ነው። ገቢያቸው 36% ላይ ነው ያሉት። በዚህ ዙሪያ ተጨማሪ አስተያየት የሰጡን ደግሞ የጽህፈት ቤቱ ኃላፊ ናቸው። ከዚህ በኋላ ያው ወደ በጋ ነው እየሄድን ያለ ነው። ወደ በጋ ስንገባ ደግሞ የውሃ እጥረት ምንጮችም ሊደርቁ ይችላሉ። ዝናብም የለም ለተለያየ አገልግሎት የሚጠቀሙት። ስለዚህ ቢያንስ በእኛ በኩል የሚቀርቡ የውሃ አገልግሎት በትክክል መቅረብ አለበት። ይሄን እናምናለን። ከዛ አንጻር ብዙ ስራዎችን ተዘጋጅተን እየሰራን ነው። ያ ማለት በየቦታው የውሃ ብልሽቶች ይኖራሉ። የተቆራረጡ የውሃ መስመሮች ይኖራሉ። ያን አቅደን እየሰራን ነው። በተለይ መሀል ከተማ ላይ ተነሱ የተቆረጡ መስመሮች አሉ። ብዙ ህብረተሰብ ውሃ ያጣበት መሀል ከተማ ላይ ያን እንደ ከተማ አስተዳደር የከተማችን ከንቲባ አቶ አስማማው በሰጠው አቅጣጫ መሰረት የከተማው ካቢኔ ወስኖ የተወሰነ የቱቦ መግዣ ብር ወስኖልን በካቢኔ ጸድቆ ወደ ፋይናንስ ገብቷል። ያ ቀጥታ ወደ አካውንታችን ከገባ ቱቦ በማምጣት መገጣጠሚያዎችን በማምጣት ያን ሰፈር አጠቃላይ ችግሩን እንፈታ ይሆናል። የቦንጋ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ አጥናፉ ወልደ ጻድቅም በበኩላቸው የሚከተለውን ብለውናል። 2017 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ግምገማ ምናልባት ጊዜ ትንሽ የሄደ ይመስላል። ያው ከተማችን እንግዲህ ብዙ አጀንዳ የሚስተናገድበት በመሆኑ የስራ መደራረቦች ቢኖሩም ግን ከስኬጁሉ ወይም ከጊዜ ሰሌዳ የወጣ አይደለምና ያው መገምገሚያ ሰዓት ትክክለኛ ሰዓት ላይ ነው የተገመገመ ያለው። በተለየ ሁኔታ በለኛ ምክር ቤት በህገ መንግስት በተሰጠው ስልጣን መሰረት ሴክተር ኃላፊዎችና ማናጅመንት አካላትን ወደ ምክር ቤት ጽህፈት ቤት ድረስ ጠርቶ
አፈጻጸሙ ላይ ግልጸኝነት እንዲፈጠር እነሱ ማብራሪያ እንዲሰጡ ያደርጋል በሚል መሰረት አሁን የኢኮኖሚ ዘርፉን በአጠቃላይ ሴክተሮችን ኃላፊዎችና ማናጅመንቶቻቸውን ጠርተን የኢኮኖሚ ዘርፍ ቋሚ ኮሚቴ እዚሁ ነው የገመገመ ያለው። እንደ ሀገር የታየውን የኑሮ ውድነት ለመቀነስና የምግብ ዋስትናን ለማረጋገጥ እየተደረገ ያለውን እንቅስቃሴ የተሳካ ለማድረግ ሁሉም የድርሻውን መወጣት እንዳለበት የጨታ ወረዳ አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ገለጸ። ጽሕፈት ቤቱ የ2017 በጀት ዓመት የእስካሁን አፈጻጸምና ቀጣይ አቅጣጫ ላይ ከባለድርሻ አካላት ጋር ውይይት አካሂደዋል። ሳሙኤል ቆጭቶ ከስፍራው ላደረሰን ዘገባ ማርሸት ሰይፉ። የንቅናቄ መድረኩን በንግግር የከፈቱት ዋና አስተዳዳሪ አቶ መብራቱ መሸሻም በወረዳው የሚገኙ ሀብቶችንና የሰው ኃይልን በመጠቀም እንደ ሀገር የተጋረጠውን የኑሮ ውድነት ለመቀነስ ወረዳው የበኩሉን ድርሻ እየተወጣ መሆኑን አብራርተዋል። ዋና አስተዳዳሪው ወረዳው በእርሻ መሬት ስፋትና የተለያዩ ምርቶችን ለማምረት ምቹ የአየር ንብረት እንዳለው አስረድቷል። የፍራፍሬ ምርቶች ማለትም አቮካዶ፣ ፓፓያ፣ ሙዝና የመሳሰሉት ምርቶች ወደ ገበያ እያቀረቡ መሆናቸውን ገልጿል። ከዚህም ባለፈ በበጋ ስንዴ ልማትም ሆነ በሌማት ትሩፋት ስራዎች ተጠናክሮ እየቀጠለ መሆኑንም አንስቷል። በዋናነት የወረዳ ውስጥ ገቢ ለማሳደግና የምግብ ዋስትናን ለማረጋገጥ እየተደረጉ ያሉ እንቅስቃሴዎችን ውጤታማ ለማድረግ በየደረጃ ያሉ አመራሮችና ባለድርሻ አካላት የበኩላቸውን እንዲወጡ የወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ ጠይቋል። የጨታ ወረዳ ግብርና አካባቢ ጥበቃ ህብረት ስራ ጽሕፈት ቤት ኃላፊ አቶ አሸብር ስሳይ በውይይቱ ሰነዱን ባቀረቡበት ወቅት ባለፈው ዓመት በበጋ ስንዴ ልማትም ሆነ በተለያዩ ዘርፎች አመርቂ ውጤት መመዝገቡን ተናግረዋል። በዚህ ስራ እንቅስቃሴ ውስጥ የታዩ ችግሮችን ያስረዱ የጽሕፈት ቤቱ ኃላፊ አርሶ አደሮችና የሚመለከታቸው አካላት ትኩረት ሰጥተው እንዲሰሩ አሳስበዋል። በንቅናቄ መድረክ የተገኙ አርሶ አደሮችን በሰጡት አስተያየት የምግብ ዋስትናን ለማረጋገጥ የኑሮ ውድነትን ለመቅረፍ መንግስት የሰጠው ትኩረት አበረታች መሆኑን ተናግረው የስራው እንቅስቃሴ ውጤታማ እንዲሆን የበኩላቸውን እንደሚወጡ አሳስበዋል። አስተያየት ሰጪዎች ጨምሮ የገበያ ትስስርና የመንገድ ችግሮች እንዲፈቱላቸው ጠይቋል። በንቅናቄ መድረክ የወረዳ ዋና አስተዳዳሪ አቶ መብራቱ መሸሻን ጨምሮ የዘርፉ አመራሮችና ባለሙያዎች እንዲሁም የሁሉም ቀበሌ ተወካዮች ተገኝቷል። የስንዴ እርዳታን ለማስቀረትና በሀገር ውስጥ ለማምረት የተያዘውን እቅድ እውን ለማድረግ በዞኑ የተጀመረው የስንዴ እርሻ ውጤታማ እየሆነ መምጣቱን የከፋ ዞን መንግስት ዋና ተጠሪ አቶ አጥናፉ ኃይሌ ገለጹ። ብረት ማሞ ተጨማሪ አላት። በጉብኝት ወቅት እንግዶችን እንኳን ደህና መጣችሁ ያሉት የጨና ወረዳ ምክትል አስተዳዳሪና ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ገዛኸኝ ጋኖ በወረዳ በበጀት ዓመቱ ከ8000 ሄክታር በላይ ማሳ በሰብል መሸፈኑ ከዚህም ከ600 ሄክታር በላይ በስንዴ የተሸፈነ ሆኖ ቀሪው በተለያዩ ሰብል አይነቶች ተሸፍኗልም ብሏል። ስንዴ የለማበት ክላስተር ነው። አራቱ ቀበሌዎች አጃ፣ ወርቃለም፣ ውቦታና ወደ ባላሻሻ ክላስተር ይዞ ይሄ ስንዴ ክላስተር ብለን መሄር ላይ የምናለማበት ክላስተር ነው። አልፎም በእኛ ወረዳ የገብስ ክላስተር አለ፣ የሩዝ ክላስተር አለ። ትላንትና ከዞን ምድብተኛ ጋር በጋራ ስንጎበኝ የነበረው የሩዝ ክላስተር ነው። ታች ወደ 1500 የሚጠጉ የሩዝ ማሳዎችን አሉ። ወደ ሁለት ቀበሌዎች ላይ ጎታና ዶሻ ዱጋ የሚባል ቀበሌዎች ላይ ሩዝ በሰፊ የሚመረትበት ነው። በተጨማሪ ባቄላም ማሽላም መሄር ላይ በከፍተኛ ሁኔታ የሚመረትበትና ምርቱ ከኛ ወረዳ አልፎ ለሌሎች ዞኖችም ክልል አካባቢ ላሉ ከተሞችም የምግብ ዋስትናን እያረጋገጠ ያለበት ሁኔታ ነው የነበረውና የዚህ አካል የሆነውን ስንዴ ነው ዛሬ የምናየውና እዚህ ዛሬ የምናየው ማሳ 32 ሄክታር ይይዛል። 32 ሄክታር በኩታ ገጠም ነው የለማው። 32 ሄክታር ለየት የሚያደርገው ነገር ማህበር ነው። 20 አርሶ አደሮች በማህበር ተደራጅተው 2 ሴቶችና 18 ወንዶች ተደራጅተው ነው ምርቱን የጀመሩት ማምረት የጀመሩት። እስከ ምርት ግብይት ድረስ ሰንሰለቱን አስጠብቀን እንዳለን ብለን 2015-16 መሄር ላይ ቦታ ትምህርት ቤት ላይ ያገኘ ነው ተሞክሮ ስላለ እነዚህ አርሶ አደሮች ምርት ካመረቱ በኋላ በገበያ እጦት እንዳይቸገሩ እስከ ገበያ ድረስ ማድረስ አለብን ብለን ይሄንን እድል ማግኘት የሚችሉት በማህበር ሲደራጁ ብቻ ነው ብለን በማህበር አደራጅተን እየሄድን ያለንበት ሁኔታ ነው ያለው። 32 ሄክታር ሙሉ ፓኬጅ ነው የተጠቀሙት ማለት ነው። ሙሉ በኋላ ስንገባ ማሳው በጣም አስደማሚ ስለሆነ የምናየው ነው። እዚህ 3 ነገሮችን ነው ተሞክሮ የምንወስደው። አንደኛ ጉብኝት ስናደርግ ማህበር ተደራጅተው በኩታ ገጠም ማልማት ምን ያህል ጥቅም እንዳለው፣ ሁለተኛ ማሳ እንክብካቤ አረም በመስመር ስንዴው በመስመር ስለተዘራ በኋላ ስንገባ በደንብ እናያለን። ለአረም ለኩትኳቶ በጣም ምቹ ነው።
በመስመር በቴክኖሎጂ እና ሙሉ ፓኬጅ በመጠቀማቸው ምክንያት ስንዴው አሁን ያለበትን ደረጃ በጣም በአስደማሚ ሁኔታ ስላለ ማየት የምንችልበትና ሙሉ ፓኬጅ ከተጠቀምን እንዴት ህዝባችን መቀየር እንችላለን የሚለውን የምንገመግምበት ነው። ሌላው እዚህ ያለው ጥሩ ነገር ቤተሰብ ጉልበት አጠቃቀም የቤተሰብ ጉልበት አሁን ታች ጫፍ አካባቢ አንድ ሴት አለች። አጋጣሚ ሆኖ ባላቸው እስር ቤት ነው ትንሽ እንትን ያለውና ያቺ ሴት 3 የሷን የቤተሰብ ልጆች ምሳሌው ባነሳ እሷ 3 ትናንሽ ልጆችን ይዛ ነው ከመጀመሪያ ማሳ ዝግጅት እስካሁን ድረስ ያለውን ኩትኳቶ እያደረገች ያለችው ማለት ነው። ስለዚህ እዚህ ማሳ ላይ ያሉ ማህበሩ አባላት ቤተሰቦች፣ ህፃናት፣ አዋቂ፣ ሴት ምናምን የሚባል ነገር የለም ስራ ላይ ማለት ነው። ጉልበት የቤተሰብ ጉልበት በአግባቡ ይጠቀማሉ፣ በአግባቡ ስራ ላይ ያውላሉ። ይሄን ተሞክሮ ወረዳችን ሁሉም ቦታዎች ላይ ቀበሌዎች ላይ ብናሰፋ የበለጠ ህዝባችን ተጠቃሚ እናደርጋለን ብለን ያዘጋጀነው ጉብኝት ማሳ ስለሆነ በኋላ ስትገቡ በትክክል የምታዩት ነው የሚሆነው። የማሳ እንክብካቤውንም በዛ ልክ የምናየው ነው የሚሆነው የሚል እንትን ነው በእኛ በኩል ያለው። በአጃምባ ቀበሌ በክላስተር የለማው ስንዴው በ32 ሄክታር ማሳ ላይ 20 አባላትን በያዘ ማህበር የለማ መሆኑን አስገንዝበዋል። ማህበሩ የገበያ ትስስር እንዲኖረው በህብረት ስራ ዩኒየን የማደራጀት ስራ እየሰራ ይገኛልን ብለው በእርሻው የቤተሰብ ጉልበትና ቴክኖሎጂ አጠቃቀም ለሌሎች ምርጥ ተሞክሮ ይሆናልን ብለዋል። የመስክ በዓሉን አስመልክቶ ንግግር ያደረጉት የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም በሀገራችን በምግብ ራስን ለመቻል በፓርቲውና በመንግስት በተያዘው አቅጣጫ መሰረት በወረዳው ዘርፈ ብዙ የኢኮኖሚ ልማቶች እየተከናወኑ መሆኑንም ገልጸዋል። የስንዴ ልማት፣ የቡና፣ የአትክልት፣ ፍራፍሬ፣ እንሰትና የሌማት ትሩፋት ስራዎች ትኩረት ሰጥተው እየሰሩ ይገኛሉም ብለዋል። በኢኮኖሚ ልማት ስራዎች ስኬት ዙሪያ በወረዳ ያሉ የተለያዩ ፕሮጀክቶች አስተዋጽኦ የጎላ መሆኑን ጠቁመው ለፕሮጀክቱና ለአስተባባሪዎቹ ምስጋናቸውን አቅርበዋል። ከፕሮጀክቱ መካከል ለዛሬው ጉብኝታቸው የጎላ ሚናውን የተወጣው የምግብ ስርዓተ ማጠናከሪያ ኤፍሲአርፒ ፕሮጀክት በሰርቶ ማሳያ እርሻ፣ በአትክልት፣ በድልድይ፣ በአነስተኛ መስኖ ግንባታና በሌማት ትሩፋት ስራዎች መጠነ ሰፊ ስራዎችን እየሰራ ይገኛልን ብለዋል። የፕሮጀክቱ ዋና ዓላማ የምግብ ስርዓትን ማጠናከርና የአርሶ አደሩን ኑሮ ማሻሻል መሆኑን የገለጹት የደቡብ ምዕራብ ክልል የኤፍሲአርፒ ፕሮጀክት ማኔጀር አቶ ወንዶሰን ሀሰን ናቸው። ከዚህም ፕሮጀክት ሰርቶ ማሳያን ጨምሮ በ4 ዋና ዋና ኮምፖኔንቶች በክልሉ 15 ወረዳዎችና 68 ቀበሌዎች መዋቅር ላይ በትኩረት እየሰራ ሲሆን ከዚህም ጨና ወረዳ አንዱ መሆኑንም ጠቁመዋል። በከፋ ዞን በመኸር አዝመራ 121,000 ሄክታር ማሳ በላይ ለማልማት ታቅዶ 117,000 ሄክታር ሰብል የሸፈነ መሆኑን የገለጹት የከፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋ በመጫ ናቸው። አቶ ጋዋ አክለውም ከተከናወኑት መካከል 13,000 ሄክታር ስንዴ መሆኑን አስታውቀው በዕለቱም ጉብኝት የተደረገበት የጨና ወረዳ አጃምባ ክላስተር ስንዴ አንዱ መሆኑንም ገልጸዋል። ለስራዎች ውጤታማነት የተለያዩ ፕሮጀክቶች በዞኑ የተለያዩ ወረዳ መዋቅሮች በውጤታማነት እየደገፈ መሆኑን አቶ ጋዋ አስገንዝበዋል። የግብርና ስራዎች ውጤታማነት አንዱ መገለጫ የተሟላ ፓኬጅ ግብዓት መጠቀም፣ እንክብካቤና የኩታ ገጠም እርሻ መሆኑንም ገልጸዋል። በሀገራችን የስንዴ እርዳታን ለማስቀረትና በሀገር ውስጥ ለማምረት የተያዘው እቅድ እውን ለማድረግ ዞናችን በስንዴ እርሻ የተጀመረውን ስራ ድርሻቸው የጎላ መሆኑን ያስረዱት የከፋ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ናቸው። በአሁኑ ወቅት በዞናችን በተለያዩ አካባቢዎች ያሉ የአርሶ አደሮች አመለካከት እየተቀየረ መምጣቱ የሜካናይዜሽን ስራዎች በጥሩ ደረጃ ላይ ይገኛሉም ብሏል። በጨና ወረዳ የተጀመረው የስንዴና የበቆሎ ክላስተር በተናጠል ይልቅ ተደምሮ መስራት ትልቅ አቅምና ጉልበት አልፎም ጥንካሬ መሆኑም ተሞክሮ ሊወሰድ ይገባልም ብሏል። የቤተሰብ ጉልበት አቀናጅቶ በመጠቀምና ውጤት ለማስመዝገብ ራሱ ትልቅ ግብ መሆኑን አስገንዝበዋል። በዞናችን ብዙ ወረዳዎች ላይ የተለያዩ ፕሮጀክቶች ይደገፋሉ። ነገር ግን ፕሮጀክቶቻችን አቀናጅቶ በመጠቀምና ውጤት ከማሳየት አኳያ የጨና ወረዳ ቀዳሚ ነው ሲሉም ተደምጧል። በወረዳው ሀገራዊ ህልሞችን ለማሳካት በተለያዩ ግብርና ዘርፎች የሚያሳየው ስራ እንቅስቃሴ የሚበረታታ መሆኑን አክለው ይህ ውጤት በበጋ መስኖና በቡና ምርትም መደገም እንዳለበትን አቅጣጫ አስቀምጧል። የማህበሩ አባል አርሶ አደሮች በበኩላቸው የቀበሌ ባለሙያዎችና ሌሎች ባለድርሻ አካላት እንዲሁም ፕሮጀክቱን የሚያስተባብሩ ያደረጉት ድጋፍ የጎላ መሆኑን ጠቁመው በሚያገኙት ምርትም ማህበራቸውን በማጠናከር የሚታይ ተግባር ላይ እንደሚያውሉም ገልጸዋል። በመጨረሻም ሌሎች አርሶ አደሮች የእነሱን ተሞክሮ በመከተል የኢኮኖሚ አቅጣጫቸውን እንዲያጠናክሩ መልእክታቸውን አስተላልፈዋል። የቢጣ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በወረዳው ለሚገኙ የስራ ኃላፊዎች በተለያዩ ቀበሌዎች የተሰሩ የልማት ስራዎችን የመስክ ምልከታ አካሄደ። በወረዳው እየተከናወኑ ያሉ የግብርና ስራዎች አበረታች መሆናቸውንም ለማወቅ ተችሏል። ማርሸት ሰይፉ ተጨማሪ አለው።
በዚህም ወቅት የከፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ መቅደስ ማሞ እንደገለጹት በወረዳው የተከናወኑ ያሉ የግብርና ተግባራት አበረታች መሆናቸውን ከመስክ ምልከታቸው መረዳት መቻላቸውን ጠቅሰው ተግባሩ በቀጣይነት በሁሉም ቀበሌዎች ተጠናክሮ ሊቀጥል እንደሚገባ አመላክቷል። በቅመማ ቅመሙ ዘርፍ ዝንጅብልና ኮረሪማ ምርቶች በስፋት እየተመረቱ መሆናቸው የሚበረታታ ለሌሎች ወረዳዎችም ተሞክሮ ሆኖ የሚጠቀስ መሆኑን የተናገሩት አቶ መቅደስ የገበያ ትስስርን ከመፍጠር አንጻር ያሉ ውስንነቶችን ለመቅረፍ የወረዳና የዞን ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም አሳስቧል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ታጋይ አዴሎ በበኩላቸው በወረዳው የተለያዩ ቀበሌዎች በመልማት ላይ የሚገኙ የጓሮ አትክልቶች፣ ቅመማ ቅመሞችና የተለያዩ ሰብሎች ተስፋ ሰጪና በእጅጉ የሚመሰገን የልማት ተግባራት መሆናቸውን ጠቁመው በሸዳና ቱጋ ቀበሌዎች የታየ በመስኖ የመልማት ስራ ተሞክሮ በሌሎች ቀበሌዎች ሊስፋፋ እንደሚገባ ነው የጠቆሙት። በቆላ አካባቢዎች በመከናወን ላይ የሚገኘው የልማት ተግባራት በደጋ ቀበሌዎችም ከእርባታ ስራቸው ጎን ለጎን ተጠናክሮ እንዲቀጥል የሚያስችል ስራዎችን ማከናወን እንደሚገባም አቶ ታጋይ ገልጿሉ። ይህንን ተሞክሮ በማስፋፋት የቀበሌና ወረዳ ግብርና ባለሙያዎች ኃላፊነታቸውን ሊወጡ ይገባል ብሏል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል እንደተናገሩት በወረዳው በግብርና ዘርፍ በሁሉም መስኮች የሚበረታታ የልማት ስራዎች መኖራቸውን ገልጸው በበጋ ወራት የውሃ አማራጮች በሚገኙባቸው አካባቢዎች የፓምፕ ድጋፍ በማድረግ የልማት ስራዎችን ቀጣይነት እንዲኖሩ መደረጉን አብራርቷል። የመስክ ምልከታቸው በቱጋ የአውራና ሸዳ ቀበሌዎች የተካሄደ ሲሆን በምልከታቸው ከወረዳና ዞን የተገኙ አመራሮችና ሌሎች የስራ ኃላፊዎችና ባለሙያዎች ተገኝተዋል። በከፋ ዞን አዴ ወረዳ የብልጽግና ፓርቲ የአሰራርና የአደረጃጀት መመሪያ ላይ የግንዛቤ ማስጨበጫ ስልጠና ለባለድርሻ አካላት እየተሰጠ ነው። ስልጠናው ላይ የተገኙት የአዴ ወረዳ የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ አስራት አደመ የፓርቲና የመንግስት ተልዕኮን ለማሳካት ጠንካራ መዋቅር አስፈላጊ መሆኑን አስገንዝበዋል። የፓርቲ አደረጃጀትን በማጠናከር ተልዕኮውን መምራት፣ ውይይት ማድረግ፣ የመረጃ አያያዝን ማዘመንና መሰል ተግባራት የቀጣይ ትኩረት አቅጣጫ መሆናቸውንም አብራርተዋል። በዚህም ይህን በዲሲፕሊን ለማሳካት ያስችል ዘንድ የስልጠና መድረክ መዘጋጀቱን ነው የተናገሩት። የብልጽግና ፓርቲ የአደረጃጀት የአሰራርና የተልዕኮ መመሪያ ያቀረቡት የወረዳው የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ወይዘሮ ሙሉነሽ ሽጎበሾ መላው የፓርቲ አመራርና አባላት መመሪያውን ተግባራዊ ማድረግ እንደሚገባቸውም አሳስበዋል። በወረዳ ውስጥ 98 መሰረታዊ ድርጅቶች፣ 577 የፓርቲ ህዋሳት አደረጃጀቶችና ከ22000 በላይ አባላት እንደሚገኙ ወይዘሮ ሙሉነሽ ተናግረዋል ሲል የዘገበው ባልደረባችን በላቸው በላይ ነው። ክቡራን ተመልካቾቻችን ከክፋ ቴሌቪዥን ዜናዎቻችን የእስካሁኖቹ ነበሩ። ስለተከታተላችሁን እናመሰግናለን። ከዜናዎቹ ጋር ሰለሞን ኪዳይ ነበርኩ። ቀሪ የጣቢያችንን ፕሮግራሞች እንድትከታተሉ በመጋበዝ እኔ በዚህ ተሰናበትኩ። በያላችሁበት መልካም ጊዜ ይሁንላችሁ።